ፀጉሬ ማታ ነው የታጠብኩት። ምንም አይነት ቅባት አልተቀባሁትም ነበረ። ዝም ብዬ 2 ቦታ ያስኩት። አሁን ፈታሁት። አሁን ያዘጋጀሁትን ቅባት እየተቀባሁት ነው ማለት ነው። ፀጉሬ እንደምታዩት እዚህ ጋር በጣም ተሰባብሯል፣ በጣም ተበጣጥሷል፣ ርዝመቱ ቀንሷል። ለምንድን ነው እንደዚህ የቀነሰው? ቀለም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ፀጉሬን ታጥቤ ከወጣሁ በኋላ ቀምሜ የምቀባቸው ቅባቶቹ ነው የማሳያችሁ። ይህንን ቅባት ለመስራት ባላችሁ ቅባት ነው መስራት የምትችሉትና በጣም ቆንጆ በጣም አሪፍ ፀጉራችሁ ብዛት እንዲኖረው እንደዚሁም ደግሞ እንዳይነቃቀል እንዳይሰባበር የምትፈልጉ ልጆች ካላችሁ ቤት ውስጥ ያላችሁን ቅባት እንደዚህ ቀምማችሁ ብትቀቡት ፀጉራችሁ ላይ ትልቅ ለውጥ ታያላችሁ ማለት ነው። የሚያስፈልገኝ ነገር ጥሬ ሮዝመሪ ፍሬሽ ሮዝመሪ አለኝ፣ ወይም ደግሞ ፍሬሹ ከሌላችሁ በደረቁ መስራት ትችላላችሁ ይህንን ቅባት ማለት ነው። ይህንን ታጥቤ ከወጣሁኝ በኋላ የምቀባው የፀጉር ቅባት ነው ማለት ነው። ይህን ያክል ሮዝመሪ ጨምራለሁኝ። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ እንድትሆኑ በትህትና በአክብሮት እጠይቃለሁኝ። ጥያቄ ካላችሁ ደግሞ በኮሜንት ወይም ደግሞ እንድሰራላችሁ የምትፈልጉትም ነገር ካለ በኮሜንት ጻፉልኝ። ኮሜንታችሁን አነባለሁኝ እመልሳለሁኝ ማለት ነው። በጣም ፀጉሬ በጣም ተበላሽቷል። እውነት ለመናገር ሰሞኑ እሳት አብዝቼበት በጣም ነው የተበላሸው ፀጉሬ። በ1 ወር ውስጥ ፀጉሬን መመለስ ነው የምፈልገው። እዚህ ጋር እንደምታዩት ቫዝሊን ኦይል አለኝ። ቫዝሊን ኦይሌን እዚህ ውስጥ ጨምራለሁኝ። ይሄን ያክል ከጨመርኩኝ በኋላ ይሄንን ታዲያ ለ4 ወር ወይም ደግሞ ለ3 ወር የምጠቀመው የፀጉር ቅባት ነው። እኔ ቅባት ብዙ አላበዛም፣ ግን ቢሆንም ፀጉሬ ታጥቤ ወጥቼ ግን ቀባለሁኝ ማለት ነው። ከዛ እዚህ ጋር ደግሞ እንደ ሁል ጊዜው ኦሊቭ ኦይል አለኝ፣ ንጹህ ኦሊቭ ኦይል። ይሄን ያክል ከጨመርኩኝ በኋላ እዚህ ጋር ኮኮናት ኦይል። ይሄ ኮኮናት ኦይል ደስ ከሚላችሁ ነገር ሽታ የለውም። ይሄን ያክል የኮኮናት ኦይል ታውቃላችሁ፣ በጣም ነው የሚሸተው። ተቀብታችሁት ሰው ፊት አትመጡምና፣ ይሄኛውን ግን አሎቬራ ነው፣ በአሎቬራ ነው የሚሰራው ኮኮናት ሆኖ ማለት ነው። ሽታው በጣም ነው ደስ የሚለው እንጂ የሚረብሽ ሽታ የለውም። ኮኮናት የሚሸት ሽታ የለውም። ይሄንንም ይሄን ያክል ጨምራለሁኝ። ይሄ የህንዶች ኮኮናት ኦይል ነው፣ በጣም አሪፍ ነው። በጣም ቆንጆ ያልኩት ለፀጉሬ የተስማማኝ ኮኮናት ኦይል ነው። ከዛ እዚህ ጋር ደግሞ ይሄ ቅባት ፀጉሬ ታጥቤ ወጥቼ ሁሌም እሳት ከተሰራሁኝ በኋላ የምቀባው የፀጉር ቅባት ነው። አሎቬራ አልኩኝ፣ ሎሪያል ማለት ነው። ሎሪያል በጣም ሻምፖውንም ብትሉ ቅባቱንም ብትሉ ለፀጉሬ ይስማማኛል፣ እጠቀማለሁኝ። ይሄ ደግሞ ለሽታ ነው የምጠቀመው። አልከፈትኩትም። ይሄ አላበዛም፣ 1 3 4 ጠብታ ነው የምጨምረው። ይሄኛውን ደግሞ ከትላንትና ወዲያ ሰርቼው ነበር። ይሄ ቅባት ግን አልፖስትኩላችሁም። በሚቀጥለው ሰራዋለሁኝ ይሄንን ቅባት እንዴት እንደሰራሁት ማለት ነው። በጣም ቆንጆ ከተለያዩ ነገሮች ቀምሜ የሰራሁት ቅባት ነው። ይሄን ቅባት በሌላ ቀን ሰራዋለሁኝ። ይሄኛውን ቅባት ጨምራለሁኝ። ይሄ በዛ አድርገዋለሁ። ይሄንን ነው እንግዲህ ዛሬ ቆንጆ የፀጉር ቅባት ያልኩትን በጣም ለረጅም ጊዜ መጠቀም። ውሃ ጨምራለሁኝ ድስቴ ላይ አያችሁት አይደል? ይሄንን ጋዝ ላይ ጥደዋለሁ። እንደ ሌላ ጊዜ ብዙ እንዲንተከተክ አልፈልግም። ብዙ እንዲንተከተክልኝ አልፈልግም። በትንሹ ነው
የማንተከትከው። ለምን ምንም የሚበስል ነገር ስለሌለው እንደሌላ ጊዜ ማለት ነው። በእንፋሎት ብቻ ነው የማንተከትከው። ወረድ ብላችሁ ብታዩ በጣም ቆንጆ በጣም አሪፍ የፀጉር ቅባቶች ሰርቼ ያለሁኝ ከዚህ በፊት ማለት ነው። እነዛን ቅባቶች እመኑን ፀጉራችሁ ላይ በጣም ትልቅ ለውጥ ታያላችሁ። ወርዳችሁ እዩ፣ ተጠቀሙባቸው። ቤት ውስጥ እናንተ ራሳችሁ የምትሰሯቸው በጣም ምርጥ ቅባቶች ናቸው ያሉት ማለት ነው። ፀጉር የሚያሳድጉ፣ ፀጉር የሚያፋፉ፣ እንደዚህም ደግሞ ለሚነቃቀል ፀጉር፣ ለሚሰባበር ፀጉር የሚሆኑ በጣም ምርጥ ቅባቶች ሰርቼ ያለሁኝ። ወረድ ብላችሁ አይታችሁ መጠቀም ትችላላችሁ። ምን ያክል ካንተከተኩት ይበቃዋል። ቢያንስ ለ20 ምናምን ደቂቃ ያክል አንተክትኬዋለሁ እንደምታዩት። አሁን ጋዜን አጥፈዋለሁ። ቅባቴ ይሄንን ይመስላል። ሮዝመሪውን አላወጣውም፣ እንደዚሁ ነው ማስቀምጠው። ምንም ስለማይሆን ሮዝመሪ እንደዚህ እዚህ ውስጥ አስቀምጠዋለሁኝ። መቀየርም ትችላላችሁ፣ ወይም ደግሞ ያንተከተካችሁት ከቅባቱ ጋር ራሱንም መተው ትችላላችሁ። ሮዝመሪ ማለት ነው። በጣም ቆንጆ ነው ለፀጉራችሁ እድገት ብዛት። ፀጉራችሁ የኔ ፀጉር እንደምታዩት አሁን ቀለም እሳት ትንሽ ዳሜንጅ አድርጎብኛል። አሁን ደግሞ በዚህ 1 ወር 2 ወር ውስጥ መልሰዋለሁኝ ማለት ነው። የበፊት ፀጉሬ አይደለም። ቀለም በጣም በልቶታል። ግን ያው ርዝመቱ ምናምን አሪፍ ነው። ትንሽ ተሰባብረዋል። አሁን እሱን ለመመለስ ነው። እንደኔ ፀጉራችሁ በቀለም የተጎዳ ልጆች ካላችሁ እንደዚህ ፀጉራችሁን ትሪት አድርጉት፣ ይመለሳል። ፀጉር በነገራችን ላይ ቶሎ ይመለሳል። ሳትቆርጡት እንደዚህ እየተንከባከባችሁት ፀጉራችሁን መመለስ ትችላላችሁ። ፀጉሬ ከታች ወዳችሁ ብታዩት ብዛቱ በፊት በጣም ብዙ ብዛት ነበረው። አሁን ትንሽ ቀንሷል፣ ግን አሁን እመልሰዋለሁ። ይህንን የሰራሁት ቅባቴን ልክ ፀጉሬ ታጥቤ ከወጣው በኋላ እንደዚህ ቆዳው መቀነሻ ካላችሁ እናንተ በእንትን መቀባትም ትችላላችሁ። እኔ መቀበያዬ ሌላ ቅባት ስለያዘ በዚህ ዝምቤ እንትን ያልኩኝ ልቀባ ብዬ ነው። አያችሁት? ለዚህ ስርስሩን ለብ ያለ ቅባት አሁን ይሄ ለብ ብለዋል ቅባቱ ማለት ነው። እዚህ ተቀብታችሁት መሳጅ ማድረግ ትችላላችሁ። በነገራችን ላይ ሁሉንም ቅባት ማግኘት የማትችሉ ከሆነ አሁን እኔ የተጠቀምኳቸው ኦሊቭ ኦይል፣ ኮኮናት ኦይል እነዚህ ቅባቶች የማታገኙ ከሆነ በእንትን መስራት ትችላላችሁ። በምግብ ዘይት ራሱ መስራት ትችላላችሁ። ይሄንን ሮዝመሪ አድርጋችሁ የምግብ ዘይት ኖርማል ዘይት አለ አይደል? ምግብ የምንሰራበት በሱንም መስራት ትችላላችሁ። እንደዚህ ሁሌም ቅባት ተቀብታችሁ ስጨርሱ ፀጉራችሁ እንደዚህ መሳጅ አድርጉት። መሳጅ ስታደርጉት ፀጉር ያሳድጋል። አያችሁ ፀጉሬ ይሄ እንግዲህ ትክክለኛ የራሴ ፀጉር ነው። አሁን እንመልሰዋለን። ቀለሙም አሪፍ እያወጣልኝ ነው። በነገራችን ላይ 1 ወር ከምናምን ነው ይሄ ቀለም ከተቀባሁት። አያችሁት? አሁን ቀለም ደግሜ አልቀባውም። ይሄንን ራሱ ጫፍጫፉን እየቆረጥኩት በትንሹ እንደዚህ እየተንከባከብኩት እንዲወጣልኝ እንጂ ደግሜ ሌላ ቀለም አልቀባም ፀጉሬ ማለት ነው። ቀለም ግን አይመከርም ለሰው በእውነት ፀጉር በጣም ይበጣጥሳል። ይህንን ይመስላል የዛሬ ቆንጆ ያልኩት ቅባቴን። ሰርታችሁ ሞክሩት። አመሰግናለሁ። ለቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ አድርጉ።